ማይ ፋሚሊስ እንዴት ናችሁ? እንዴት ከረማችሁ? እንዴት አመሻችሁ? እንዴት አለቀሳችሁ? እንዴት ተነገራችሁ? ያንን እንቀጥላለን። የኮዳስቲ ቤተሰኘው እነሆ እኔ ናሆም ከዚህ በፊት የምትወዱኝ የምታደንቁኝ የምታከብሩኝ ወደ ዩቲዩብ መጥቼላችኋለሁ። እንኳን ደስ አላችሁ። እኔ ወደ ከዩቲዩብ ጠፍቼ የነበረው ያው በምታውቁት መንገድ ነው። ባን አስደረጋችሁብኛል እናንተም እኔም ዩቲዩብን ባን አድርጎብኛል። ስለዚህ ይሄኛውን አካውንት ከዚህ በፊት እንደምታደርጉት እስከ 10,000 እስከ 20,000 ደግሞ ዝም ብላችሁ ሰብስክራይብ እያደረጋችሁ ምክንያቱም በከፍተኛ መንገድ ስራ ይዘን መጥተናል። ለእናንተም ያጥናል ብለን የምናስበውን ይዘን መጥተናል። ዛሬ ከአዲስ ሰው ጋር ነው የመጣሁት። ከዚህ በፊት የምታውቁኝ ከሀናና ከቅዱስ ጋር ታውቁኛላችሁ። እነሱ አሁን ወደ ሌላ ከተማ ሄደው ነው። እሱም አካውንታችን ባን ተደርጓል። እነሱም አሁን በቅርብ የራሳቸውን ዩቲዩብ ቻናል ይከፍታሉ። እኔንም እነሱን ሰፖርት እያደረጋችሁ ታደርጉናላችሁ አውቃለሁ። እስኪ ታስተዋውቃችኋለች። ሰላም፣ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት ከረማችሁ? እኔ በእምነት አየነው እባላለሁ። በእርግጥ ዩቲዩብ ቻናል እስከዛሬ መጥቻ አላውቅም፣ ግን ያው በአዲስ መልክ ከናውም ጋር ከብሮ ጋር መተናል እና ያው እሱ እንዳለው ያው ናሆም እንዳላችሁ ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ እኛንም ማግዙን። ከናውም ጋር ብዙ ነገሮችን እናሳያችኋለን። ትወዱታላችሁ ብለንም ተስፋ እናደርጋለን። እንደምትወዱትም እርግጠኛ ነን። ሰብስክራይብ ያው እዚህ ጋር የምትለዋን የደወል ምልክትንም እየተጫናችሁ እዚህ ጋር ሰብስክራይብ የሚሉ ይኖራል። እሱን እየተጫናችሁ አዲስ ነገር አስበን መተናል። በጣም ከዚህ ከድሮ ከምሰራው በጣም የተሻለ ነገር አስበን መተናል። ስለዚህ አሁንም እንግዲህ አንድ ቻሌንጅ እንጀምራለን። እንግዲህ ከስልክ ባለሙያዎች ከካሜራ ባንትኖች ጋር እናንተ ካሜራ የምትሰጡን ሰዎች ካላችሁ እኛም ማስታወቂያ ለመስራት ዝግጁ ነን። ስለዚህ በውስጥ መስመር ማናገር ትችላላችሁ። ካሜራ ከሰጣችሁን ማለት ወይ ዴል ካሜራ ወይ ካነን ካሜራ ከሰጣችሁን እኛም በነጻ ማስታወቂያ እንሰራላችኋለን። ችግር የለም።